araara kadhachuuf iddoo kanatti waa walitti nu qabdeef maqaa ኢየሱስ fulfinni barabaraan siif haa ta'u። ክልል አጀንዳ ማሰባሰብና የተወካዮች ምርጫ የምክክር ሂደት እንደ ሌሎቹ ክልሎች ሁሉ ሁለት ምዕራፎች ይኖሩታል። adeemsi kun muddee torba hanga muddee 15tti guyyaatti walitti aanuu hojiiwwan garagara geggeeffamu. ከ356ቱም የክልል ወረዳዎችና ከተማ አስተዳደሮች የተለያዩ የህብረተሰብ ክፍሎችን የወከላችሁና በዚህ መድረክ የታደማችሁ ከ7000 በላይ የምትሆኑ ተወካዮች ተሳተፋላችሁ። የኢትዮጵያ ሀገራዊ ምክክር ኮሚሽን በኦሮሚያ ክልል የሚያካሂደው ይህ የምክክር ምዕራፍ 11ኛ መድረኩ ነው። ይህም በመሆኑ ሌሎች አጀንዳ ማሰባሰቢያ መንገዶች ላይ የሚሰሩ ስራዎች መኖራቸው እንደተጠበቀ ሆኖ በክልልና በከተማ አስተዳደር ደረጃ በምክክር አጀንዳ የማሰባሰብና ተወካዮችን የማስመረጥ ስራዎችን በተመለከተ የሚቀሩንን ክልሎች 2 ብቻ ያደርገዋል። ኮሚሽኑ እስካሁን ያለውን የወረዳዎች ተደራሽነትም ከ615 ወደ 971 ከፍ ያደርገዋል። እንደምታውቁት በአሁኑ ሰዓት በኢትዮጵያ ውስጥ ከ1350 ወረዳዎች በላይ አሉ። ስለዚህ 971 መድረስ ማለት አብዛኛውን የአገራችንን ወረዳዎች እያዳረስን መምጣታችንን ጠቋሚ ይሆናል። በቀሪዎቹ 2 ክልሎችም ማለትም በአማራና በትግራይ ክልሎች ሂደቱን ለመጀመር ኮሚሽኑ ጥረቱን አጠናክሮ የሚቀጥል መሆኑን በዚህ አጋጣሚ ለመግለጽ እወዳለሁ። ይህ በአዳማ ከተማ ከዛሬ ጀምሮ የሚካሄደው የሀገራዊ ምክክር መድረክ እንደ ሀገር ቅድም ጓደኞችን እንደገለጹት ላሉብን አለመግባባቶችና የሐሳብ ልዩነቶች ምክንያት የሆኑ ችግሮችን ነቅሳችሁ በማውጣት ለነዚሁ ችግሮች መፍትሄ የምትፈልጉበትን እድል የሚሰጣችሁ ታሪካዊ መድረክ ነው። በመሆኑም ሀገራዊ ፋይዳ ያላቸው አጀንዳዎችን በመጠቆም በውይይትና በምክክር አብስላችሁ እንድትሰጡንና የሚጠበቅባችሁን ኃላፊነት በትጋት እንድትወጡ በትህትና እጠይቃለሁ። ከዚህ ቀደም በኢትዮጵያ ታሪክ ውስጥ ሁሉ ህዝቦች በእኩል ደረጃ የሀገራችሁ ጉዳይ ያገባችኋል ተብለው ተጠርተው ሐሳብ የሰጡበት ወቅት እኔ በኔ እድሜ አላውቅም። የትኛውም ክልል ኢትዮጵያ ውስጥ በኢትዮጵያ ድንበር ውስጥ ያለ ክልል በሙሉ የሀገሩ ጉዳይ ይመለከተዋል፣ አስተያየቱን መስጠት ይኖርበታል፣ ሊመክር ይገባል ተብሎ የደረስንበት ወቅት ስለሆነ ይሄ ወቅት በቀላሉ የሚታይ አለመሆኑን ላስታውስ ፈልጋለሁ። ከዛ በተጨማሪ ከዚህ ቀደም ህዝቦች ከወጣቶች፣ ከሴቶች፣ አርብቶ አደሮች፣ አርሶ አደሮች ከሁሉም የኢትዮጵያ ማህበረሰብ ክፍል ተገናኝተው በኢትዮጵያ ጉዳይ ላይ የተነጋገሩበት ወቅት አልነበረም። ይሄንን ዛሬ እውን ሆኖ እየኖርነው ነው ያለነው። ይሄንን እንደቀላል ልናየው አይገባም። ይሄንን የምልበት ምክንያት እኔ 3 መንግስት አሳልፌያለሁ። ይሄንን አይነት ወቅት አላየሁምና የተሰጠንን እድል በአግባቡ እንጠቀምበት ለማለት ነው። በቀላሉ ሊታይ አይገባም።